ነፍሰ ጡር ነኝ ያረገዝኩት ካጎቴ ልጅ ነው 7 ወር አልፎታል ለማን እንደማማክር ግራ ገብቶኛል ቤተሰብ ካወቀ ከባድ ችግር ይፈጠራል 18 ዓመቴ ነው ራሴ ላጠፋ ያሰብኩ ነው ብላለች ብዙ ነገር ይጠብቀኛል አንድ ነገር በሉኝ ሚል ቴክስት ነው ያረጋችው ይሄ አንቺ ቴክስት ነው አይደል እሺ ታሪኩ ይሄ ነው ጠቅለል ሲል የገጠመሽ ጉዳይ የተፈጠረው በለቅሶ አጋጣሚ ነበር በምን በለቅሶ አጋጣሚ እሺ ማለት ያው ልጅ ተዛው አዲስ አበባ ነው ያለው ለለቅሶ ነገር ገብቼ ነበር በፊት ነው ገጠር ባለውበት ጊዜ በጣም እንትን ይለኝ ነበር ማለት ይከታተለኝ ምናምን ነበር እሺ ከዛ ቤተሰብ ምናምን አያውቅም ግን እኔ ዝም ብዬ በራሴ መንገድ ተማሪ ነበርኩኝ በዛ ታይም ላይ ያው ከሱ ለመሸሽ ስለምፈልግ ያው ከሱ ጋር ተጋጭቼ ቤተሰቡም ሌላ ነገር ውስጥ እንዳይገባ ስለምፈልግ ትምህርት አቋርጬ ምናምን ወደ አዲስ አበባ መጣሁ ከዛ እንዳጋጣሚ ዘንድሮ ላይ እኔ ፋዘር አርፎ ምናምን ለቅሶ ነበር በዛ አጋጣሚ የራሴን ምናምን ሲያድ እዛ አጎቴ ለማሳረፍ ያስገብኛል በዛ አጋጣሚ ያንን ተከታተለ ምናምን አንቺ ራስሽን ስተሽ ነበር ያኔ በዛ አጋጣሚ ነው ይሄ ነገር የተፈጠረው ከዛ ይሄ ነገር ተፈጠረ ያው ስትነቂ እንደዚህ አይነት ነገር ሆኗል ምንም አላረክሽም ምንም አላረኩም ማለት ልጁን አላናገርሽውም ወይ ለቤተሰብ እዛ አካባቢ ላለ ሰው ለማሳወቅ አልሞከርሽም ያው ማንንም አልነገርኩም ማለት በዛን ታይም ላይ እኔ ከእንቅልፌ ስነቃ ልጅ የለም ማንም የለም ከዛ ልጁ ራሱ ጥፋተኛ እንደሆነ ምናምን ጽፎ አስቀምጦ ራሱ ላይ ምናምን ሳገኝ ማለት ጥፋተኛ ነኝ እዚህ በኋላ አይነቱ ማየት አይገባኝም ምናምን የሚል ደብዳቤ ጽፎ አይገኝ የተነገርኩኝና ማለት እሱ ምንም እንዳልተፈጠረ አድርጎ ነው ያሰበው ያንን ደብዳቤ ጽፎ ለማን ሰጠ አስቀምጣ ለማንም ማሰጠው ማታገብ ያስቀምጥ ይሄ ሁሉ ከተፈጠረ ደብዳቤ ይሄን ወረቀት ጽፎ ከሄደ በኋላ ነው አንቺ የነቃሽው አዎ እኔም ነው ማለት ነው ያንተን መዳድ ጀምሮ ነበር ይመስለኛል የጣፈው ልጅ ነው ያንቀስ ተብሮ ነበር ምናምን አለ ከዛ በኋላ ነው ይሄንን አስቦበትና አውቆ ያደረገው ነገር ነው የምትይው እኮ እሺ ያንን አድርጎ ጠፋ ልጁ ከዛ አካባቢ ጠፋ ልጅም በዛ ተዘግቶ አላውቅም በማግስቱ ራሱን አጥፎ ምናምን ታገኘ ራሱን አጠፋ ራሱን ያጠፋበትን ምክንያት ሌሎች ሰዎች እንዲያውቁት አድርጓል የጻፈው ነገር አለ ወይስ አንቺ የምታውቂው ሚስጥር ብቻ ነበረ በወቅቱ ታኔ ለኔ ይሆናል በየገመቱት ለኔ የነገረኝ ብቻ ነው ከዛው ልጅ ኖርማል ነው ምን ቤተሰብ ግን ራሱን ሲያጠፋ በምን ምክንያት እንደው ምን ገጥሞት ምን ሆነ ለሚለው መልስ አግኝቶ ነበር ቤተሰብ በወቅቱ ወይ ጻፈው ያስቀራው ነገር ነበር ቤተሰብ የገመተው ውጤት ተበላሽቶበት ነበርና ታውለታ ያይቶናል የገመተው እሺ ይሄ ነገር ተፈጠረ በህይወትሽ በጣም አሳዛኝ በጣም ከባድ ነገር ነው እሺ ከዛስ ወላ ወጣሊ ይያላ በሁለት ነው ተሰሚተኝ ለራሴ ጊዜ ባለ መስጠት ነው እና ሳልጤና ደረሰ ሰለች ጊዜ ወጣ ቆየኝ አሁን ቆይ እዚህ አዲስ አበባ ነው ያለሽው አይደል ምን እያረክሽ ነው አሁን በስራ ለምን ያለሽው ልጅሽ አሁን የ7 ወር ነፍሰ ጡር ነሽ ክትትል እያረክሽ ነው እስካሁን አልጀመርኩም ድምጽሽ ትንሽ ራቅ ብሏል እርጉዝ እንደሆንኩ ያወቁት ገና 15 ቀን ነው ምናምን ነው ማን ያወቀው ቤተሰብ
እሱ ያወቀች? ኧረ አንቺ ያወቅሽው? እሺ 15 እንዴት ባለ አጋጣሚ ማለት ሆድሽ ሲገፋ ነው ሄድሽው? ከዛ በፊት እንደዚያ ምልክቶች አልነበሩ? ምንም ምልክት የለም። እኔ መሰለኝ ያው እንደዚህ ሲወራ ወይ ምናምን ሲቀር በቃ እነዛን ነገሮች ምናምን ብቻ አሳስበኝ ነው እዚህ የጤና ጣቢያ ሲሄድ እንደዚህ ተፈጥሯል ምናምን አሉ። የ7 ወር መሆኑን ነገሩሽ? እሺ እንደው ሰውነትሽ ላይ አካላዊ ለውጥ ምን አላስተዋልሽም ነበር 7 ወር ሙሉ ሲሆን? የሆነ አላስተዋልኩትኝም። ያው እኔ ሲስተር ጋር ነው እዚህ የምኖረው። ሲስተር ጓደኛ አለች ነው በቃ የሆነ ምንም እኔም አላሰብኩትም። ያኔ ተፈጥሯል ብሎ ጻፈልኝ። ምንም የተሰማኝ ስሜት አልነበረም በሰዓቱ። እሺ ይሄን ጉዳይ ካወቅሽ 15 ቀን ሆኖሻል። በአንቺ ዙሪያ ያሉ ሰዎች ምን እንደተፈጠረ አውቀዋል? ማለት ቢያንስ ማርገዝሽን አውቀዋል? አሁን ማንም አላወቀም። እህትሽም አላወቀችም? ለእህትሽ አሁን ብትነግሪያት፣ ቀስ ብለሽ እውነቱን የተፈጠረውን ነገር ብትነግሪያት ምንድን ነው የምትፈሪው? ምንድን ነው ያስፈራሽ? ይሄማ እኔ እንጃ ማለት እሷን ላጣትላት እችላለሁ ብዬ እሰራለሁ። እሷን ምን? እሷን ላጣትላት እችላለሁ ብዬ እሰራለሁ። እንዴት ላጣት እችላለሁ ማለት? ማለት ልትጣሉ ትችላላችሁ ነው ወይስ? እንጃ የሆነ በቃ ደግሞ አረሳ ምናምን የምታጠፋ ነው የሚመስለኝ። ለምን? ምክንያቱም ያው እኔ ከገጠር ስመጣ ምናምን እኔ ለሴት ስጧት ልክ እንዳደራ ልጅ ነው። ያንን ስላለ በቃ እኔ ላይ እንደዚህ አይነት ነገር አይደለም የምታስበው። ለእኔ ያላት ስታ ወይም ደግሞ ይሆናላ እኔ ትልቅ ጥፋት አድርጌ ብቻኝ እንደዚህ ብዬ ብነግራት አንደኛ የእሷን ሞራል መንካት ነው። ደግሞ በአንዲት ነገር ብትሆን ብዬ እሰራለሁ። እንደገና ደግሞ ያንቺም ደግሞ አሁን 7 ወር ነሽ። ይህንን ሚስጥር አድርጎ መቆየትም ሌላ አደጋ ነው ይዞ የሚመጣው አይደል? አዎ ትንሽ ጊዜ ነው የሚቀረው። አሁን ጽንሱም ገፍቷል። 2 ወር ነው የሚቀርሽ። ጽንሱ ገፍቶ ሲመጣ የመውለጃ ጊዜ ሲደርስ መውለድሽ አይቀርም። እንደገና ደግሞ ክትትል ማድረግ አለብሽ። አንዴ አሁን ጽንሱ ተፈጥሯል። በህይወትሽ ሌላ ሰው አለ? ምናልባት በፍቅር እንደዚህ አይነት ግንኙነቶች አለሽ ከሌላ ሰው ጋር? ፍቅረኛ አለሽ? ፍቅረኛሽ ይሄ የተፈጠረውን ነገር በህይወትሽ ያውቃል? አያውቅም? ምንም ነገር አልነገርሽውም? ካወቅሽ አሁን 15 ቀንሽ ነው። ምንድን ነው የሚታይሽ አንቺ? እስኪ መጀመሪያ ዝም ብሎ ውል የሚሉሽ ሀሳቦች፣ ለምሳሌ ቤተሰብ ክፍለ ሀገር ነው ያለው? እንደው ይሄንን ነገር ብትነግሪ ሊረዳሽ የሚችል ሰው ያለ ይመስልሻል? ቤተሰብ አካባቢ ከእህትሽ ውጪ? ማዘር ነች ያለችው። እሷም ይሄ ነገር ከባድ ነው ለሷም። ያው ግን አሁን እንዳልሽው ፍቅረኛ ካለሽ ይሄ ጽንስ ምናልባት የተፈጠረው በትክክል ከዚህ ይሄ ነገር ከተፈጠረበት መሆኑን እርግጠኛ ሆነሻል? አይ ከፍተኛ ደግሞ ምንም አይነት ግንኙነት የላችሁም። ስለዚህ ከሌላ ሰው ጋር ምንም አይነት ግንኙነት ስለሌለሽ ያው በእርግጠኝነት ያ ነው ሊሆን የሚችለው። የአጋጣሚ ነው የሚሆነው። ያው ያለሽበትን ነገር እውነቱን ለመናገር በጣም ከባድ ሁኔታ ውስጥ ነሽ። ነገር ግን ያለሽበት ደግሞ የጤንነት የጽንሱም ሁኔታ ለራስሽ በጣም ከፍተኛ ጥንቃቄ ማድረግ የሚጠበቅበት ወቅት ነው። በስነ ልቦናም ደረጃ በጤንነት ደረጃ ራስሽን መጠበቅ ያለብሽ ጊዜ ነው። ቀላል ጊዜ ላይ አይደለሽም። በቀላሉ እንዲህ ብሎ ሀሳብ መስጠትም በጣም ይከብዳል አሁን ካለሽበት ሁኔታ አንጻር። ይሄንን ነገር እኔ እንደ ሀሳብ ማለት ነው፣ ተስፍሽ ሀሳብ ካለ ማንሳት ትችላለህ። ግን እኔ እንደ ሀሳብ የሚታየኝ ምንድን ነው፣ እንደዚህ አይነት ነገሮች ሲከሰቱ ሲፈጠሩ ምናልባት በቀላሉ እንዲያድርጊ እንዲሁን ብሎ ለመነጋገር አንቺ ያለሽበትን ሁኔታ በደንብ ማጥናት ያስፈልጋል። የቤተሰቦችሽን ሁኔታ በደንብ ማጥናት ያስፈልጋል። ደግሞ ይሄንን ማድረግ የሚችሉ ባለሙያዎች አሉ።
ሊያግዙሽ የሚችሉ ማለት ነው። እንደዚህ አይነት ከባድ ሁኔታዎች እንዴት ነው ለቤተሰብ ሼር የሚደረጉት? እንዴት ባለ ሁኔታ እንዴት ባለ መልኩ ይህንን ሊያግዙሽ ይችላሉ ባለሙያዎቹ? እና እኔ እንደዛ ቢሆን ጥሩ ነው ብዬ ነው የማስበው። በምንም አይነት መንገድ ራስሽን ለመጉዳት ራስሽ ላይ መጥፎ ነገር ለማድረግ ለሰከንድም ማሰብ የለብሽም። እሺ፣ እንደዛ አይነት ሀሳብ በፍጹም አንቺ ጋር ሊኖር አይገባም። ቤተሰብ ማወቅ ካለበት እንዴት ነው ይሄንን ማወቅ ያለበት? በጥንቃቄ መደረግ ያለበት ነገር ስለሆነ ማለት ነው። ባለሙያዎች ሊያግዙሽ ይገባል። እኛ ባለሙያዎች አሉ። ከዛ በተጨማሪ ደግሞ ጥሪ ማድረግ እንፈልጋለን። በተለይ በስነ ልቦና ረገድ በእንደዚህ አይነት አጋጣሚዎች እንዴት ነው ከቤተሰብ ጋር ኮሚኒኬት መደራረግ ያስፈልጋል። ሌሎች ባለሙያዎችም ልታግዙን ከፈቀዳችሁ ፈቃደኛ ከሆናችሁ ስልካችን አለ። ስልካችንን ማስተዋወቅ እንችላለን። ሌላ ሀሳብ አለ ተስፋ? አይ ያው ይሄ ነው የሚሆነው። ለኔ የሚታየኝ አሁን ያንቺ ጉዳይ በጣም አሳሳቢ ነው። ያለሽበት ደረጃ ጭንቀትሽን በጣም ይገባናል። አሁን በዚህ ሰዓት እንደዚህ አርጊ ብለን ሬዲዮ ላይ ብንነግርሽ ያን ያክል ጥቅም ይኖረዋል፣ ግን ያን ያክል አይሆንም። አንቺን በአካል ማውራቱ ነው በጣም የተሻለ የሚሆነው። በአካል ባለሙያ አገናኝተንሽ ከባለሙያዎች ጋር ተነጋግረሽ ምን መደረግ እንዳለበት ነው መወሰን ያለበትና አንቺ ግን ራስሽን አሁን አረጋጊ። የሆነው ነገር አንዴ ተፈጥሯል፣ ቀለል ለማድረግ አይደለም። አሳሳቢ ጉዳይ ነው። በሆድሽ ያስሹ ደግሞ ሌላ ነፍስ አለ ወደዚህ ምድር ሊመጣ በጣም የወራት ጊዜ የቀረው ነፍስ ነው። ሲወለድም ደግሞ ጤነኛ ሆኖ መወለድ አለበትና ለዛ ክትትል የሚያስፈልጉ ነገሮች በባለሙያዎች የሚደረጉ ነገሮች ያስፈልጋሉና ራስሽን አረጋጊ። ለራስሽን ይሄ ራሴ ላይ እንደዚህ ያደርጋሉ ያልሻቸውን ነገሮች አቁሚና ለኛም ጊዜ ስጭን፣ ባለሙያ እናገናኝሽ፣ በቅርበት ሆነን እንነጋገርበት። እንደዛ ቢሆን መልካም ነው። እና ተጨማሪ ጥሪ ማቅረብ የምንፈልገው ባለሙያዎች ይህንን ፕሮግራም እየሰማችሁ ካላችሁ ምናልባት በእንደዚህ አይነት ህይወት ውስጥ ያለፋችሁ እንደው ጠርቀም ያለ ልምድ ካላችሁ ይህንን ፈተና እንዴት ማለፍ ትችላለች ለሚለው የተሻለ ሀሳብ ማዋጣት የምትችሉ ካላችሁ እድል እንሰጣለን። ከአንቺ ጋር በአካል እንገናኛለን። ነገር ግን ባለሙያዎች ጥሪ እናቀርባለን። አሁንም በተጨማሪ ከኛ ጋር በፍቅር በትዳር ጉዳዮች ዙሪያ የሚያማክረን እንደዚሁ ባለ ጉዳዮችን የሚያማክርልን መልህቅ የጋብቻ የፍቅር ህይወት አማካሪ አለ። በማህበራዊ በቤተሰብ ጉዳይም እንደዚሁ የማማከር አገልግሎቶችን ይሰጣል። መልህቅ የማማከር አገልግሎት መገናኛ አካባቢ ነው የሚገኘው። እነሱ ባለሙያዎች አሉ። ከዛ በተጨማሪ ሌሎችም ባለሙያዎች በእንደዚህ አይነት ህይወት ውስጥ ያለፉ ተሞክሮዎችን በመፍታት ልምድ ያላቸው ሊያገኙን ይችላሉ። ስልካችንን እናስተዋውቅና የፈቀዳችሁ ቴክስት አድርጉልን። ምናልባት ብትደውሉ ስልክ ባይነሳ ቴክስት ብታደርጉ መልሰን እንደውልላችኋለን። 0937 60 86 60 0937 60 86 60 ላይ ቴክስት አድርጉ። ከቻላችሁ ደውሉልን። ከዛ በተጨማሪ አሁን ያለሽበት ሁኔታ ምን አይነት ስራ ነው እየሰራሽ ያለሽው? ሰው ቤት ነበር የምትሰሪው በፊት? አሁን ግን ወደ ስፌት ለመግባት የት ለመግባት? ስፌት። ወደ ልብስ ስፌት ስራ ለመግባት እየተማርሽ ነው? እሺ። እህትሽስ እንደዚህ እንዳንቺ አይነት ስራ ነው የምትሰራው? ምናልባት ልጅ ቢመጣ በቀጣይ ህይወት ምዕራፍሽ እንደው ለመኖር አብሮ ለመሆን የሚያስችል ሁኔታ ነው ያለሽበት ሁኔታ? ሰዎች እንዲያግዙሽ ጥሪ ብናደርግ ትፈቅጃለሽ? ማለት እንዴት አድርጌ ነው ማለት ምን ነው? አይ መጀመሪያ ያው በስነ ልቦና ረገድ የስነ ልቦናውን ችግር ወይም ደግሞ መፍትሄዎቹን ለማበጀት ከባለሙያ ጋር መነጋገር ያስፈልጋል። ያ ከዛ በኋላ ደግሞ ያለውን ሁኔታ ተቀብለሽ ቀጣይ ህይወትሽን የምትመሪበት ደግሞ የተመቻቸ ነገር ያስፈልጋል አይደል? ያ እንዲሆን ከፈቀድሽ በቀጣይ በምናደርጋቸው ነገሮች ጥሪ ማድረግ እንችላለን ለቤተሰቦች ለአድማጮቻችን። በርካቶች እንደዚህ ስለሚያነሱ ግን አሁን ያንቺ መረጋጋት ስለሆነ ላንቺ መረጋጋት ቅድሚያ እንሰጣለን። ባለሙያም ጋር ቀርበሽ ተነጋገሪና ከዛ በኋላ በርኔ ያለውን እንግዲህ የምንረዳዳበት የምንደጋገፍበትን መንገድ እኛ ለማመቻቸት እንሞክራለን።
እሺ ከዛ በተጨማሪ ቅድም የደወልንልሽ ስልክ አለ አይደለም? ቴክስት ያደረግሽበት ሳይሆን ደውለንልሻል። 011 ቤት የሚል ስልክ ከቢሮ ስልክ ውጭ ያለው ማለት ነው። በዛ ስልክ መገናኘት እንችላለን። በፈቀድሽ ሰዓት ባለሙያ እንድናገናኝሽ ለኛ ደውይልን፣ እኛም እንከታተልሻለን። እሺ ተረጋጊ። እሺ ራስሽን አረጋጊ። ፈተናዎች ያልፋሉ። የሚያልፉበት ምዕራፍ የሆነ ቅጽበት ነው። በቃ ያልፍና ከዛ በኋላ ትናንትና ስላለፈው ነገር እንዴት እንዳለፍነው እያየን እየታዘብን ቀጣይ ህይወት ምዕራፋችን የምንኖርበት ደግሞ እድል የተመቻቸ ጊዜ አለ፣ በህይወታችን ይመጣል። ሁሌ ህይወታችን በፈተና የተሞላ አይደለምና የሚያልፍ ነው፣ ቅጽበት ነው። ይሄንን እስክታልፊ ድረስ በጽናት እሺ። ራስሽ ላይ ምንም ነገር እንዳታስቢ። ቴክስት ያደረግሽልን ነገር አለ የሚያልፍ ነገር ስለሆነ እሺ። ብዙ ሰዎች ይጎዳሉ። በርቺ፣ እናወራለን። እሺ መልካም ጊዜ። እሺ በጣም የሚያሳዝን ነው። ያው ታችን ግን በግሌ ማለት እንፈልገው እንደዚህ አይነት አጋጣሚዎች ምናልባት በህይወታችን ሲያጋጥም ማውራት አለብን። አሁን እሷን በዛ ሁኔታ ውስጥ ይሄ ሲፈጠር እንደዚህ ቢሆን ምናምን ብሎ ለማለትም በጣም ከባድ ስለሆነ ነው እንጂ እሷ ስትወጣ ብቄ እንደዚህ ያልኩት ነው እንጂ እንደዛ ማለት ነበረብን። በእርግጥ ልክ ነው፣ ማውራት ነው። እንደገና ደግሞ ከእርግዝና ውጪ ደግሞ ሌሎች የጤና ጉዳዮችም ይኖራሉ በመደፈር ጊዜ በእንደዚህ አይነት አጋጣሚዎች። ስለዚህ ባለሙያ የህክምና የምናይበትን እድሎች ቢሰፋ ያ ብዙዎቻችን ጋር ፍርሃቱ ስላለ ነው።